ሰባ ሰገል ማለት ምን ማለት ነው? ትርጉሙ ታውቂዋለሽ? የግዕዝ ቃል ነው። ሰባ ሰገል ማለት ምን ማለት ትርጉሙ? ወይኔ ግዕዝ አላውቅም። ታውቃለህ? አዎ ሰባ ማለት ሰው ማለት ነው። ሰገል ማለት ጠንቋይ ነው። የጠንቋይ ሰዎች ማለት ነው ትርጉሙ። በግሪኩ ላይ መጉስ ይባላል። መጉስ ማለት አስማተኛ፣ ኮከብ ተቆጣሪ፣ ጠንቋይ ማለት ነው። ጠይቂ ከፈለሽ ማለት ነው። ጠንቋይ ማለት ነው ትርጉሙ ራሱ። ሰባ ሰገል ማለት ጠንቋይ ማለት ነው። አለቃ ኪዳነ ወልድ ክፍሌ ከበቃላት ላይ ሰገል ማለት ጠንቋይ ማለት ነው ብሎ ነው ያስቀመጠው ራሱ ገጽ 848 ላይ ማለት ነው። ጥንቆላ፣ አስማትና ኮከብ ቆጣሪ መልአክ ከሰማይ ይዘውት የመጡት እንደሆነ መጽሐፈ ሄኖክ ላይ ይናገራል። ምዕራፍ 2 ቁጥር 11 ላይ ሰብ ማለት ያው ሰው ማለት ነው በጥቅሉ። ሰባ ሰገል ማለት የጥንቆላ ሰው ማለት ነው ራሱ። ስንክሳር ዘወርኃ ታኅሣሥ 29 ቁጥር 4 ላይ ስትመለከቱ ኢየሱስ በተወለደ ጊዜ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተው ሰገዱለት አለ። እነዚህ ፈላስፎች ከበላም ወገን ናቸዋል፣ በከዋክብት የሚፈላሰፉ ናቸዋል ራሱ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ አንድም ተለይ ብትመለከችው ስለምን በኮከብ መራቸው ቢሉ በለመዱት ለመሳብ ኮከብ ያመልኩ ነበርና ይላል። ኮከብ አምላኪዎች ነበሩ ሲጀመር። ስለዚህ የመጡት ሰዎች ወደ ሰባ ሰገል የሚባሉ የመጡ ሰዎች በአጠቃላይ ጠንቋዮች ናቸው የነበሩት። ከዞራስተሪያን ናቸው። የዞራስተር የዛራዳሽ ተከታዮች ናቸው የነበሩት። ይህን አታውቂም? እኔ ይሄን አላውቅም። እኔ የማውቀው መላእክት ወይም ደግሞ ኮከብ እየመራቸው በነዛ ኮከቡ ለምንድን ነው የሚመራቸው? ኮከብ ቆጣሪዎች ናቸው እነሱ፣ ጠንቋዮች ናቸው። ስለዚህ ኮከብ ጠንቋዮች የሰገዱትን ስግደት ይዘሽ ለኢየሱስ መስገድሽ ራሱ ልክ አይደለም። ራሱ ቢሆንም እንኳን ጠንቋይ የሰገደውን ስግደት ካልሰገድኩኝ ማለት ምንድን ነው? ከጠንቋይ ጋር ትከሻ የሚያለካካችሁ ነገር ምንድን ነው?